ፖፖ ላይፍ 666 ነው ወይስ አይደለም የሚለውን ሀሳብ ዛሬ ከእናንተ ጋር ሰፋ ባለ ሁኔታ አብረን የምንመለከት ይሆናል። ስለዚህ ስለ ፖፖ ያለውን መረጃ 666 ይሁን አይሁን የሚለውን ሰፋ ባለ ሁኔታ አብረን እንመልከት። ለዚህ ቤት አዲስ ያላችሁ ሁላችሁ ቤቱን ሰብስክራይብ እያደረጋችሁ ቪዲዮውን ሼር፣ ላይክ እያደረጋችሁ ለብዙ ሰዎች እንዲደረስ አድርጉ። ጀማሪ ነኝ አበረታቱኝ እላችኋለሁ። አሁን የምንቀጥል ይሆናል። እኔ የመጀመሪያ ዛሬ ፖፖ ላይፍ 666 ነው። የሰዎችን መረጃ ነው እየወሰደ ለብዙ ድርጅቶች ያካፍላል። እንደዚህ አመጣጡ ከተለያየ ሲስተም ወጣ ብላችሁ ሀሳባችሁን እንደዚህ አእምሯችሁን ብዥ የምታደርጉ ሰዎች ግን እኔ በጣም አዝንባችኋለሁ። ስለዚህ እስቲ እናንተ ትክክለኛ መረጃ አምጡ። መጀመሪያ የሰዎችን ሀሳብ እየወሰደ እዚህ ጋር ማለት ላይክ መረጃችሁን እየወሰደ እንደዚህ አድርጎ እያላችሁ ከሰዎች እየወሰደ መረጃችሁን እየወሰደ ለሌላ ድርጅት ይሰጣል የምትሉ ሰዎች እስቲ እዚህ ጋር እኮ ፖፖ ላይፍ ላይ ከጀመሩ አመት የሆናቸው 6 ወር 7 ወር እየሰሩ ያሉ ልጆች አሉ፣ ሴትም የሆኑ ወንዶች። ነገር ግን እስቲ የማንም መረጃ ወስዶ ነው ለድርጅት የሰጠው? ከዛ ደግሞ ያ የተወሰደበት ሰው መጥቶ እኔ እንዲህ እሪ ብሎ እኔ እንዲህ ተደረገብኝ እኔ እንዲህ ሆንኩኝ ብሎ የተናገረ ሰው እስቲ ማን ነው? አንድ ሰው አሳዩ። እኔ ይህንን ቪዲዮ በሱ ፈቃድ የሰራውን ቪዲዮ አይቼ በጣም አዝኜበታለሁ፣ በጣም ከሚባለው በላይ። እስቲ የማንን መረጃ ነው ለድርጅት ያካፈለው? እስቲ እኮ የጀመሩት ጥንት ፖፖ ላይፍ ላይ ኢትዮጵያ ላይ የጀመሩ ሰዎች እነ ሙሄ አሉ፣ እነ ናፍሊት አሉ፣ እነ ሸረፍ ብዙ የተለያዩ ሴቶችም ወንዶችም አሉ። እስቲ ከማን ነው መረጃ ወስዶ እዚህ ጋር ለሰው አካፈለ እንዲያደረገ? እስቲ ሀሳባችሁ መጀመሪያ አጣሩ፣ ስለ ፖፖ አጣሩ። የሌለ ሩል ውስጥ ገብታችሁ የሌለ ማይሆን ሩል አንብባችሁ እስቲ ሰዎችን አታወዛሉ። የሌለ ከየት አምጥታችሁ እንደምታወሩ እኔ አላውቅም። እኔ እንደውም እንደኔ ስለ ፖፖ ላይፍ ላይ ገብቶ ሩሎቹን በደንብ የሚያነብሰው ያለም አይመስለኝም። ሙሉ ሩሎቹን እንግሊዝኛ ማንበቡ ቢከብደኝ ወደ አማርኛ ትራንስሌት አድርጌ ነው የማነበው ጋይስ። ስለዚህ በደንብ መጀመሪያ አረጋግጦ ያለውን መረጃ ካረጋገጣችሁ በኋላ ኤቪደንስ ሲኖራችሁ ፖፖ ላይፍ 666 ነው እንደዚህ ሙስሊም ሆናችሁ ደግሞ ሐራም ነው ሐላል ነው የምትሉበትን ለሰዎች እኔ ሐራም ነው ሐላል ነው ለማለት እንትን አልገባም። ምክንያቱም ብዙ ፈትዋ ሰጪዎች አሉ፣ እነሱ ይስጡበት። ነገር ግን እኔ አብዛኞቹ ኦርቶዶክስ ሃይማኖት ወይ ደግሞ ሌላ የተለያዩ ሃይማኖቶች ምን ይላል 666 ነው ፖፖ እየተባለ በጣም እየተወራበት ነው። እስልምና ሃይማኖት ላይ ደግሞ ፖፖ 666 ሳይሆን ማለት ሐራም ነው ሐላል ነው በሚለው ሀሳብ ውስጥ ሰው እየዋዠቀ ያለበት ነገር ነው። እና እስቲ ዛሬ ሰፋ ያለ ሀሳብ ይዘን እንምጣ። መጀመሪያ ፖፖ ምንድን ነው ከሚለው ሀሳብ ተነስተን እንሄዳለን እና ዓላማው ምንድን ነው፣ እንዴት ተፈጠረ፣ መቼ ተፈጠረ የሚለውን ሀሳብ እናያለን። በደንብ አድርገን ተንትነን ብትንትን አድርገን ነው የምናየው። እንዴት አፕሎድ ተደርጎ ማይን እንዴት ማለት ወደዚህ ዓለም እንዴት እንደተዘረጋ ይሄ አፕ ለዓለም ተደራሽ እንዴት እንደሆነ ያለው መረጃ ሰፋ ባለ ሁኔታ እናያለን። መጀመሪያ ዛሬ ፖፖ ምንድን ነው የሚለውን ሀሳብ እንጀምር እስቲ። ፖፖ ማለት የቀጥታ ስርጭት ወይም ላይቭ ስትሪም የሚደረግበት ለምሳሌ እንደ ቴሌቪዥን ጣቢያ ሆኖ ነገር ግን ከቴሌቪዥን ጣቢያ የሚለየው በመመሰላቸው ሰዎች የራሳቸውን ቪዲዮ የሚለቁት ወይም ደግሞ የተለቀቀውን ቪዲዮ የሚያዩት በስልካቸው ኢንተርኔት ተጠቅመው ወይ በፒሲያቸው ነው። እዚህ ጋር ከቴሌቪዥን ጣቢያ ጋር እናመሳስለዋለን። ነገር ግን ከቴሌቪዥን ጣቢያ የሚለየው ሰዎች ላይቭ ስትሪም የሚያደርጉት በስልካቸው በፒሲያቸው ምናምን ነው። እና ይህ የቀጥታ ስርጭት ከሌሎች ጋር በምንገናኝ በመወያየት ለመዝናናት ማህበራዊ ግንኙነቶችን እንድንፈጠር በቃ ጓደኛ እንድናፈራ የሚያስችል ትልቅ መድረክ ነው። ተጠቃሚዎች ወይም ደግሞ እዚህ አፕ ላይ ተጠቃሚ የሆኑ ሰዎች የራሳቸውን ተሰጥኦ ለምሳሌ ቁርአን የልጅ እየቀረበላቸው እችኛው ዝማሬ ብቻ እያስታወቀች እየዘመረችበት ይኸው ያለው ጀስት እንደዚህ አይነት ነገሮችን እየለቀቁ ተሰጧቸውን እያሳዩ ጊፍተር እየሳቡ ገንዘብ የሚያገኙበትን ሲስተማቲክ ወይ ሜተድ ይዞላቸው መጥቷል። እነሱ ገንዘብ እዚህ ጋር ማለት እዚህ ጋር ቪዲዮቸውን አፕሎድ እያደረጉ ላይቭ ስትሪም እያደረጉ ጥሩ ተሰጧቸውን ሲያሳዩ ፕላትፎርሙ ራሱ የሚያመርተው ኮይን አለ። ያን ኮይን ጊፍተሮች ወይም ባለሀብቶች ይገዙታል። ከዛ ለምሳሌ እኔ በጣም ታዋቂ ፖፖ ላይ ታዋቂ ሰው በሆነና
በጣም ደስ የሚሉ ዘፈኖችን ወይ ደግሞ ቁርአን ሊሆን ይችላል ወይ ደግሞ ሃይማኖታዊ የኦርቶዶክስ ሃይማኖትን የሚገልጽ ነገር ሊሆን ይችላል እዚህ ጋር በማቀርብበት ሳይሆን የኔን እዚህ ጋር ኮንተንቴን ወይም እኔ ይዤላቸው የመጣሁትን ኮንተንቴን ከወደዱት ወይ ደግሞ አድናቂዎች ከሆኑ የሆነ ጊፍት ይሰጡኛል። ለምሳሌ አንዱ መቶ ሺህ ኮይን ቢሰጠኝ እና ያ ኮይን እኔ ጋር 30% ተቆርጦ 70,000 ፖይንት ይደርሰኛል። በቃ እዚህ ጀስት ከቲክቶክ ጋር እያመሳሰለን እንሄዳለን። ሃይማኖታዊ እናንተ አሁን 6 ነው ለምትሉ ሰዎች እዚህ ጋር 30,000 ኮይን ነው የሚቆርጠው። ወደ ቲክቶክ ስንሄድ ለምሳሌ እኔ በጣም ታዋቂ ቲክቶከር ነኝ እንበል ጀስት ከዛ ላይቬን በምሰራበት ታይም ላይ ደግሞ የሆነ ጊፍተር መጥቶ እኔ ታዋቂ መሆኑን የኔ አድናቂ ነው $100 ቢሰጠኝ ያ ቲክቶክ ፕላትፎርም ወይ 68%ን ወይ 70%ን ቆርጦ ለእኔ 30 ወይ 32ቱን ነው የሚልክልኝ $32 ምናምን። ስለዚህ ከቲክቶክ እንደውም በጣም ደስ የሚመስጥ ነገር ያለው ፕላትፎርም ቢሆን ፖፖን እኔ ለራሴ መርጬዋለሁ። ሌላኛው ከዩቲዩብ ጋር እናመሳስለው እዚሁ ጋር ከዩቲዩብ ጋር እያመሳሰለን እንሄዳለን። ምን መሰለህ ጀስት አሁን ዩቲዩብ ላይ የሆነ ቪዲዮ አፕሎድ በሚደረግበት ታይም ላይ እኔ ዛሬ ይህንን ቪዲዮ በምለቅበት ታይም ላይ በመሀል ላይ የሆነ ቪዲዮ እነሱ ይለቃሉ፣ ማስታወቂያዎችን ይለቃሉ። ጀስት እነሱ ማስታወቂያዎችን በሚለቁበት ታይም ላይ በጣም ከፍተኛ የሆነ ገንዘብ ያገኛሉ። በጣም ከፍተኛ የሆነ ገንዘብ ከዛ ገንዘብ ላይ ለእኔ የሆነች ነገር ይከፍሉኛል። ወር ደግሞ በወር ይሆን ብቻ በለቀቁት ቪዲዮ መሰረት ይሁን በተለያዩ መንገዶች ለእኔ ከዛ ላይ ገንዘብ ይከፍሉኛል ማለት ነው። በዛ መልኩ ጀስት እዚህ ጋር ደግሞ ወደ ፖፖ ስንመጣ የሆነች ልጅ ይሁን ወይ ደግሞ የሆነ ልጅ ላይቭ ቪዲዮ እየሰራ ስትሪም በሚያደርግበት ታይም ላይ በመካከል የሆነ ጽሁፎች እየመጡ ምናምን ማስታወቂያ ይለቀቃል። የዛኔ ያኛው ልጅ በጣም ብዙ ሰዎች ኖረውት በጣም እሱ ብዙ ሰው እየተከታተለው ምናምን የሚሰራ ወይም የሚያሰራ ልጅ ከሆነ ለሱ እዚህ ጋር ሰዎች ኮይን ይሰጡታል፣ ጊፍት ይሰጡታል። 30% ፕላትፎርሙ ይወስዳል አይደለ? ሌላኛው እዚህ ጋር በውስጡ ብዙ ተጠቃሚዎች አሉ። ስለዚህ እነዛ ተጠቃሚዎች በሱ ስር ሆነው ያንን ቪዲዮ ወይም እሱ የሚለቀውን ቪዲዮ በሚያዩበት ታይም ላይ ለሱ የሆኑ ለምሳሌ እንደ መሰላችሁ ተማሪ እዚህ ጋር ትምህርት ቤት ክላስ ላይ ተመዝግቦ እንደሚማሩት ሁላ እሱ አይዲ ነምበር አለው። ያን አይዲ ነምበር እያስሞላቸው የመዘገቡ ተማሪዎች እዚህ የሱን ቪዲዮ እያዩ ኮይናቸውን እየሰበሰቡ በሱ ውስጥ በሚቀያየሩበት ኤክስቼንጅ በሚደራረጉበት ታይም ላይ እንዴት ነው ኤክስቼንጅ የሚደራረጉት? የሆነ ኮይን የሚባል አለ። ያ ኮይን ምናባዊ ገንዘብ ነው። ለምሳሌ በገንዘባችን ልንገዛ እንችላለን። እዚህ ጋር የፕላትፎርሙ ታስኮች አሉ፣ ዕለታዊ ታስኮች አሉ። እነሱን እየሰራን እየሰበሰብን ልንሰራቸው እንችላለን። ያንን ኮይን የግዴታ በገንዘብ መልኩ በባንክ በኢትዮጵያ ንግድ ባንክ፣ በአቢሲኒያ ባንክ፣ በቴሌ ብር፣ በአዋሽ ልናወጣ መጀመሪያ ወደ ፖይንት መቀየር አለብን። ፖይንት አለ። ፖይንት የሚባለው ለምሳሌ 100,000 ፖይንት ሲሞላ ወደ ባንክ አውጥተን ልናወጣ እንችላለን። 100,000 ፖይንት $10 ነው። ያው ዶላሩን የሚተመነው ለምሳሌ በዶላር በ152 ብር በ140 ብር እያለ በራሳችን የምንተመነው ዋጋ ነው። ስለዚህ ጀስት ያለውን ነገር እያጣራን እንሄድ ለማለት ፈልጌ ነው። እና እስቲ አስቡት 6 ቢሆን ነው አዋሽ ባንክ፣ አቢሲኒያ ባንክ፣ ኢትዮጵያ ንግድ ባንክ፣ ቴሌ ብር ባንክ ከየት መጡ? ጀስት አስቡት። ከዚህ በፊት እኮ ያው ሰፋ ሳደርግላቸው ነግራቸዋለሁ። ቴሌ ብር የፊት አሻራ በጀመረበት ታይም ላይ 666 ነው ተብሎ ነበር። የምታስታውሱ ከሆነ ኤርድሮፖች እነ ሀምስተር የተለያዩ ኤርድሮፖች በመጡበት ታይም ላይ በታብታብ ነበር የምንሰራው። ታብታብ እንደው የሆነ ልጅ አለ ቲክቶክ ላይ እኔ በጣም ማቀው አሁን እጣ ያሰርን ላይ እና ምን ይላል ታብታብ በምታደርጉበት ታይም ላይ የእጃችሁን ደም እየወሰዱ ነው፣ የእናንተን አሻራ ነው እየወሰዱ ያሉት። ተው 666 ናቸው እንደዚህ አታርጉ ምናምን በጣም ብዙ ነገር ተወርቷል። በጣም ብዙ ነገር። ስለዚህ እናንተ መጀመሪያ ያለውን ነገር አስቡ። በቃ እናንተ ሰው እንደዚህ የሌለ ኤቪደንስ እያመጣ የማይሆኑ መረጃዎችን እየሰበሰቡ አእምሯቸውን ሲበልዙባችሁ ጋይስ እና አትሸውዱ። በእውነት ያለው ነገር ሪያሊቲውን እየነገርኳቸው ያለው እና መጀመሪያ አስቡ በደንብ ያለውን ነገር እላቸዋለሁ። እና እስቲ ዓላማውን አሁን ደግሞ እንመለከታለን። እና እንዳልኳቸው ተሰጥኦአችንን እያሳየን እዚህ ጋር ዘፈን ሊሆን ይችላል፣ ጭፈራ ሊሆን ይችላል፣ ትወና ሊሆን ይችላል፣ ሌላ ማንኛውንም ችሎታ ያላቸው ሰዎች እዚህ ጋር ፖፖን በመጠቀም ተመልካቾችን በማዝናናት
ኮይን ጊፍት እያገኙ መስራት ይችላሉ። ሁለተኛ ሀሳብ በምንመጣበት ታይም ላይ ደግሞ ግንኙነት መፍጠር ክሬቲንግ ኮኔክሽን የሚባል ነገር አለ። ተጠቃሚዎች ከተለያዩ ዓለም ላይ እዚህ ጋር ፖፑን የሚጠቀሙ ሰዎች ከተለያዩ የዓለም ክፍሎች ከመጡ ሰዎች ጋር በመገናኘት ግንኙነት እንዲፈጥሩ ያግዛቸዋል። የጋራ ፍላጎት ያላቸው ሰዎች በቀላሉ ጓደኛ መሆንና የራሳቸውን ማህበረሰብ መፍጠር ይችላሉ። ይህ ማለት ለምሳሌ እኔን አስቡ። እኔ አሁን በዚህ ሰዓት ገጣሚ ነው፣ ጸሐፊ ነው እንበልና የሆነ ዘፋኝ አለ እዚህ ፖፑ ላይ የሆነ ዘፈን ድምፃዊ ነው ብለን እናስብ። ጀስት አሁን ያ ድምፃዊ ዘፈን የለውም የሰዎችን ሪሚክስ እየሰራ ነው ምናምን እና ዛሬ የሆነ ግጥም ይዤ መጥቼ ይህን ግጥም በዘፈን መልኩ ለእናንተ ማሰማት ብፈልግና ያን ግጥም ወይም ለእሱ አቀርባለሁ። ከዛ በኋላ እሱ ደግሞ ድምፁን ተጠቅሞ ያንን ግጥም አፕዴት አድርጎ ምናምን ዘፈን ቢሰራና ሁለታችንም የጋራ ተጠቃሚ እንሆናለን። የጋራ ገንዘብ እንሰራበታለን እና የተለያዩ ነገሮችን እዚህ ጋር ቲም ወርክ የሚባል ነገር አለ። በጋራ የመስራት ጥበብ አለ። ለምሳሌ የጌም ውድድር ተዘጋጅቶ ከዛ ጊፍት ነው የምንሰጠው። ለምሳሌ እኔ ጋር የሆኑ ሰዎችን ሊወዳደሩ አንድ ሰው ይዘጋጃል፣ የሌላ ቲም ማለት ነው። ከዛ የኔ ቲሞች አሉ ከኔ ጋር የሚሰሩ ልጆች። ከዛ ለእኔ ጊፍት እየሰጡኝ ያ ሰውን የእሱ ቲሞችም ለሱ ጊፍት እየሰጡ ውድድር። አሁን ላይ ቲክቶክ ላይ ታያላችሁ ብዙ ጊዜ ጌም ተብሎ እየተቀጣጡ የሚሰሩት ነገር እዚህ ጋር ማለት ታፕታፕ የሚባል ነገር አለ። እንደዚህ የተደራረቁ ብዙ የሚሰሩ ነገሮች አሉ እና በዛ መልኩ ግንኙነት፣ ጓደኛ፣ ማህበረሰብ የምንፈጥርበት ጥሩ ግንኙነት ከሰው ጋር የምንፈጥርበት ነው። ሶስተኛ ዓላማ ማህበረሰብ መገንባት ነው። ማህበረሰብ መገንባት እንዴት ነው? ማህበረሰብ መገንባት ሲባል ተጠቃሚዎች የጋራ አሁን ፍላጎት፣ አመለካከትና ያላቸው ሰዎች በመሰባሰብ ጠንካራ ማህበረሰብ ይፈጥራሉ። አሁን እንዳልኳችሁ ጀስት በቃ ያለውን ነገር እዚህ ጋር በመተባበር ለምሳሌ እዚህ ጋር አሁን የኔ ጓደኞች አሉ ምን የሚሰሩ አሁን ለምሳሌ አሁን ጾም ነው ያለንበት ወር ለምሳሌ ረመዳን ነው እና ለፋሲካ እና ለረመዳን ጾም ፍቺ ብለው እዚህ ጋር ኮይን እየሰበሰቡ ገንዘብ ነው ኮይን ገንዘብ ወደ ገንዘብ ለመቀየር ማለት ነው። ይሄን ኮይን እየሰበሰቡ ለድሆች ለመስጠት እየሰሩ ያሉ ልጆች አሉ። ጀስት እንደዛ አይነት ነገር የሚሰራበት በቃ በጣም ደስ የሚል ፕላትፎርም ቢኖር ይሄ ነው። አራተኛው ገቢ መፍጠር ነው። ክሬቲንግ ጄኔሬቲንግ ኢንካም ማለት ለምሳሌ ስለ አስተናጋጆች አሉ ወይም ደግሞ እዚህ ጋር ኤጀንት የሆኑ ሰዎች ወይም ደግሞ ኤሳይድን የሚባል አለ ዘፋኝ ምናምን ነገር እና እነዛ ሰዎች ወይም ደግሞ ሮኬት ውስጥ የሚባል አለ። ወንድ ሮኬት ውስጥ ነው እዚህ ጋር ታለንት የሆነ ሰው፣ ሴት ስትሆን ደግሞ ኤሳይድል ትባላለች። ለምሳሌ ዘፈን፣ ጭፈራ ምናምን እያሳየች የምትሰራ ልጅ ማለት ነው። እና ሌላኛው ጀስት ምን የሚባል አለ? ኤጀንት የሚባል አለ። ኤጀንት ማለት አስተማሪ። ስለዚህ ፕላትፎርም ለሰዎች ያለውን ነገር እያስረዳ በሱ አይዲ እያስሞላቸው ከዛ ካሰለጠናቸው በኋላ ደግሞ ይመረቃሉ ብለን እናስብ። ሌቭል 5 ሲገቡ ተመረቁ እንደማለት ነው። ከዛ በኋላ ላይቫቸውን ተቀምጦ እነሱን ዲያስት ያለውን ነገር ለሰዎች እያስተማሩ በተማሪዎችን በውስጣቸው እየሰበሰቡ ኮይን የማንቀሳቀስ ዓላማን ይዞ እነሱ ለምሳሌ እኔ የሸረፍ ልጅ ነኝ። ሸረፍን ታውቁታላችሁ ብዬ አስባለሁ ሁላችሁ። እኔ እዚህ ጋር በእኔ ውስጥ ልጆችን ሰበስባለሁ። ሸረፍ እኔን አስተማሪ አድርጎ ለቆኛል። ስለዚህ በእኔ ውስጥ ልጆች ተሰብስቦ እኔ ከእነሱ ጋር ኮይን ኤክስቼንጅ በምደራረግበት ታይም ላይ ለእሱ 20% ከኔ ተቆራጭ አድርጎ ይሰጠዋል። ማለት ለምሳሌ ፕላትፎርሙ ደስ የሚለው ነገር እኮ እዚህ ጋር ከኔ አይደለም የሚወስደው። ፕላትፎርሙ 30% ከቆረጠው ላይ ገና ለሸረፍ 20%ቱን ያካፍለዋል። የኔ ልጆች በሚሰሩበት ታይም ላይ ለእኔ አሁን እኔ ኤጀንት ሌቭል ዲ በሚባለው ቦታ ላይ 4% ለእኔ ይሰጠኛል ይህ ፕላትፎርም ማለት ነው። በዚህ መልኩ ጀስት የሚሰራበት ከዛ ሲ ስገባ 8 እያለ ቢ ስገባ 16 እያለ 12 እያለ ኤ ስገባ 16 ከዛ ኤስ ሱፐር የሚባል አለ 20% እንደዛ እያለ የሚሰራበት በጣም ገንዘብ የሚገኝበት ፕላትፎርም ቢሆን ይሄ ነው። ሴቶች 10,000 ፖይንት ተሰጣቸው እየተባሉ 10,000 ፖይንት ምን አለት ሲጀምር ምንም እኮ አይደለችም። በቀን እኮ የኔ ኤጀንት አሁን ሸረፍ የሚያገኘው በቀን 30 ምናምን 3 ሚሊዮን ፖይንት ከዛ በላይ 4 ሚሊዮን ፖይንት ምናምን በቀን አስቡት እንግዲህ ያ ማለት 35,000 ብር 40,000 ብር 50,000 ጀስት ወደዛ አካባቢ ነው የሚሰራው ማለት ነው። 10,000 ፖይንት ማለት እኮ በቀን ያው 200 ብር 170 ብር አካባቢ ነው።
ስለዚህ ጀስት ያለውን ነገር አእምሯችሁን ሰፋ አድርጋችሁ አስቡ። 6 ነው ወይ ደግሞ እንደዚህ ለማለት አትሩጡ። በቃ መጀመሪያ አጣሩ ያለውን ነገር እና ሌላኛው አሁን ገቢ መፍጠር ላይ ለምሳሌ እኔ ዘፋኝ ነኝ። ቅድም እንዳልኳችሁ ዘፈኔ በማቀርብበት ታይም ላይ ሰዎች ለእኔ ጊፍት ሲሰጡኝ ያንን ጊፍት ወደ ፖይንት ተቀይሮ ወደ ገንዘብ ለውጭ የምጠቀምበት ሲስተም አለ እና በዛ ሲስተም ላይ ፕላትፎርሙ 30% ተቆራጭ እያገኘ የሚጠቀምበት ይህ ፕላትፎርም ራሱ ኮይን የሚያመርተው ያን ኮይን ወይ ትገዛለህ ወይ ዴይሊ ታስክ ሰብስበህ ታገኛለህ። ያንን ያገኘውን ደግሞ እዚህ ጋር ለሰዎች ወይ ጊፍት ትሰጣለህ፣ ትቀበላለህ። በዛ መልኩ የምንሰራበት ፕላትፎርም ነው ማለት ነው። ስለዚህ ጀስት ያለውን ነገር አታካብዱ። በቃ ለዚህ አክርራችሁ አትሄዱ። 6 ነው ለማለት ማለት ነው። ሁለተኛው አምስተኛው የምነግራችሁ መዝናኛ መስጠት፣ ለሰዎች ፕሮቫይዲንግ ኢንተርታይንመንት ማድረግ። ይህ ማለት ተጠቃሚዎች ጥራት ያለው እና አዝናኝ ይዘት እንዲያገኙ በማድረግ ጭንቀታቸውን እንዲያስወግዱ እና ጊዜያቸውን ደግሞ ደስ በሚል ሁኔታ እንዲያሳልፉ መርዳት። ለምሳሌ እዚህ ጋር ቀልዶችን እያመጣው ለምሳሌ እኔ ስለ ፖፖ አስተምራለሁ። በማስተምርበት ታይም ላይ ደግሞ ደስ የሚሉ ቀልዶችን በመሀል እየከተትኩ እየተሳሳቅን ወይ ደግሞ እዚህ ጋር ለምሳሌ የኔ ታለንት ቁርአን ሊሆን ይችላል፣ ቅዳሴ ሊሆን ይችላል፣ ዘፈን ሊሆን ይችላል። የተለያዩ ለሰዎች ይመቻሉ የምትሏቸውን ኮንተንቶች እያመጣችሁ ሰዎችን ማዝናናት። ከዛ ስታዝናኑ እነዚያም ጊፍተር ታገኛላችሁ። ከዛ ገንዘብ በሰፊ የምትሰሩበት መንገድ ነው። እንዴት ነው? አሁን እኔ ስለ ሸረፍ ሳውራ 3 ሚሊዮን ፖይንት ምናምን ያልኳቸው እንደሚመስላችሁ በውስጡ በጣም ብዙ ተማሪዎች አሉ። በጣም ብዙ ተማሪዎች። እነዛ ልጆች ዴይሊ ታስካቸውን እየሰበሰቡ እየገዙ ሊሆን ይችላል። ከዛ እየገዙ አትርፎ ለመሸጥ ሊሆን ይችላል። ጀስት ለምሳሌ እኔ አሁን ሸረፍ 1500 ብር ኮይን ይሸጣል። ከሱ ገዝቼ 1700 ብር ልሸጥ ይችላሉ። እዚህ ጋር በኤክስቼንጅ ተደራርጌ ምናምን እና ጀስት ያለው ነገር እንደዛ የምንሰራበት በጣም ደስ የሚል ፕላትፎርም ነው። ኮይን ከባይናንስ ገዝታችሁ ልታመጡ ትችላላችሁ። ከዛ በዩኤስዲቲ አድርጋችሁ ምናምን ወደዚህ ፕላትፎርም በቅናሽ ዋጋ አምጥታችሁ ያው 300 ብር 200 ብር ይቀንሳል። ከዛ አምጥታችሁ እዚህ ጋር አትርፋችሁ የምትሸጡበትን ሲስተም ይዞ የመጣ ፕላትፎርም እና በጣም ደስ የሚል ነገር ያለው በቃ አሁን እናንተ ማሰብ ያለባችሁ ከዚህ በፊት ክሪፕቶ ከረንሲ ሲመጣ እነ ቢትኮይን ሲመጡ እኮ 6 ነው ተብሎ ጀስት ያለው ነገር እናውራ ከተባለ እንደዚህ አይሆንም ተብሎ በጣም ብዙ የተወራበት ታይም ላይ ነበር። ይህ ፕላትፎርም እኮ ገንዘብ አልጠየቃችሁ ወይ ደግሞ ይሄን ያክል ለምሳሌ 50 ሺህ ብር ገንዘብ አውጥታችሁ ትመዝገቡና ይሄን ያክል ገንዘብ ይሰጣችኋል አትርፈን። እንደዚህ አይነት ነገር እኮ አልተባለም። አሁን ለምሳሌ 50 ሺህ ብር ትሰጠኛለህ እኔ አትርፌ 400 ሺህ ብር ወለድ አድርጌ እሰጥሃለሁ ቢባል ያጠራጥራል። ይሄ ነገር በጣም አጠራጣሪ ነው ብለን ልንዘልቅበት እንችል ነበር። ስለዚህ ያለውን ነገር ጀስት አጣሩ መጀመሪያ እና ሌላኛው ባህላችንን የምናስተዋውቅበት ኢትዮጵያዊነታችንን የምንገልጽበት ፕላትፎርም ነው። ይህ ፕላትፎርም ማለት ፈልጌ ነው። ለምሳሌ የተለያዩ ባህሎቻችንን ወጎቻችንን ለማስተዋወቅ መድረክ ይፈጥራል። ለምሳሌ እኔ የሆነ ፕሮግራም አዘጋጅቼ ኢትዮጵያዊነት ኢቨንት አዘጋጅቼ ምናምን እዚህ ጋር እኮ ለምሳሌ የአድዋን ድል እዚህ ጋር ፖፑላር ያከበሩ ልጆች አሉ። ይህ የኢትዮጵያ ባህል ነው አይደለም? አድዋ ድልን ማክበር። ስለዚህ እንደዚህ አይነት ባህሎችን ለሰዎች ማዳበር፣ ለዓለም ሕዝብ እንዲታወቅ ማድረግ። ለምሳሌ ፈረንጆቹ ቫለንታይን ዴይን አክብረው የእነሱን ባህል ለእኛ እያስተዋወቁ የነበረበት ታይም ላይ ነበር። እንደዚህ አይነት ፕሮግራሞችን እያዘጋጀን ለሰዎች የምናቀርብበት ቦታ በጣም ደስ የሚለው ነገር ማለት ነው እና የባህል ልውውጥ እንዲኖረን የሚያደርግ ነገር ነው እና ይሄ ነው በቃ ጀስት ያለው ነገር በደንብ ይታይ ከተባለ እና ሌላኛው ሴቶች ከወንዶች ይልቅ እዚህ ፕላትፎርም ላይ ስንመጡ ለምንድን ነው በሳምንት የመጀመሪያቸውን ዌልካም 10 ሺህ ፖይንት ያደረገው ወይ ደግሞ በጣም እና ላይቫቸውን በሚቀመጡበት ታይም ላይ ለምሳሌ በሳምንት የመጀመሪያ ታይማቸውን 2 ሰዓት ይቀመጣል ወይ 3 ሰዓት ሲቀመጡ 10 ሺህ ፖይንት ይሰጣቸዋል። የፕላትፎርሙ የሆኑ ህጎች አሉ። እነዛን ህጎች መጠበቅ ለምሳሌ እኔ ላይቭ በምገባበት ታይም ላይ ጨለማ ፊቴ እንዲሆን አይፈቀድም። ስለታማ ነገሮች ይዞ መቀመጥ አይቻልም። ሃይማኖታዊ ነገር ለምሳሌ የእስልምና ሃይማኖት፣ የክርስትና ሃይማኖት እንደዚህ አይነት ልጥፎች መለጠፍ አይቻልም። ደግሞ ህፃን ልጅ አጠገባችን ይዞ መግባት አይቻልም። ለምሳሌ ልንገራቸው። እኔ የሆነች ልጅ ነበረች ፖፖ ላይ የምትሰራ እና ልጅ አላት ምናምን ነገር
ከዛ የሆነ ታይም ላይ ግድ ላይቭ ላይ ቁጭ ብላ እየሰራች ነው። ላይቭ ላይ ቁጭ ብላ እየሰራች እያለ የግዴታ ልጇን ጡት ማጥባት ነበረባት እና ትንሽዬ በቃ ደበቅ አድርጋ ጡት በምታጠባበት ታይም ላይ ቀጣት። ፖርኖግራፊ ነው ያላት ቀጥታ ማለት ነው። እና አስወገዳት ለአንድ ሰዓት ለአንድ ቀን ለ24 ሰዓት ምናምን እንትን ተብላ በኋላ በብዙ እንትን የተመለሰላት። ስለዚህ አስቡት እንግዲህ ይህ ፕላትፎርም ስድስቶች እኮ በጣም መጥፎ አጣፊዎች፣ በጣም ብዙ ከባባድ ነገሮች የሚሰሩበት ፕላትፎርም ነው። ይህ ፕላትፎርም ግን እንደዚህ አይነት ነገር አይፈቅድም። አይደለም መሰዳደብ የለም እዚህ ፕላትፎርም ላይ በጣም ተደጋፈን። አንተ እኮ እኔ ለምሳሌ የሆነ ነገር ብለህ ብትሰድበኝና 5 ሰው ሪፖርት ካደረገ ያ ሰውዬ ይወገዳል ከዚህ ፕላትፎርም ላይ። ደስ የሚለው ነገር ስለዚህ ሁሉም ተከባብሮ ተፋቅሮ ኢትዮጵያዊነት በደንብ የሚታይበት ቦታ ነው ጋይስ። እኔ አሁን እዚህ ፕላትፎርም ላይ በምመጣበት ታይም ላይ አቅም አልባ ማለት ዳታ መግዛት የማልችል ለምሳሌ ወንድ ልጅ ላይቭ ለመግባት ሌቨል 5 መግባት አለበት። ለዛ 100,000 ኮይን ወይ 66,000 ኮይን ያስፈልገዋል። ያ 700 ብር 500 ብር አካባቢ ነው። ያን ማድረግ የማልችል ነበርኩ። ግን እዚህ ጋር ብዙ የተዋወቃቸው ሰዎች ተባብረውኝ ዳታ ገዝተውልኝ ሊቭሌን አሳድገውልኝ በቃ በጣም ደስ በምን ሁኔታ ቤተሰብ ፈጥሬ አሁን እንኳን ደውዬ እኮ በቃ ይሄ ነገር ቸግሮኝ እንደዚህ ይሁን እያልኳቸው ማወራቸው ጀስት እኔ ገንዘብ ሁላ ተልኮልኛል በካሽ ማለት ነው በባንክ ተደርጎ እንደዚህ በቃ በርታ እኔ በቃ ትመቸኛለህ ምናምን ብሎ ብዙ ሰዎች እንደዛ የሚያበረታቱኝ ሰዎች አሉ። ስለዚህ ይሄን በቃ እኔ የሚያወሳስበው ሰው በጣም ነው የሚገርመኝ እና አታወሳስቡት ጋይስ። እና እንደማጠቃላይ ምን ልላችሁ ፈልጋለሁ ፖፖ ላይፍ ተጠቃሚዎች የራሳቸውን ተሰጧቸውን እንዲያሳዩ ከሌሎች ጋር እንዲገናኙ ማህበረሰብ እንዲገነቡ ገቢ እንዲፈጥሩ እና እንዲዝናኑ የሚያስችል ሁለገብ መተግበሪያ ነው እና ፖፖ ላይፍ አፕን በአግባቡ እየተጠቀመ ወይም የተጠቀሙ ተጠቃሚዎች ወይም ደግሞ እነዛ ሰዎች በዲጂታል ዓለም ውስጥ አዎንታዊ ተጽዕኖ ይፈጥራሉ። በጣም አሁን ለምሳሌ እኮ ኢትዮጵያ ላይ ያሉ ሰዎች አሁን እነ ሸረፍ እነ ናፍሊት የሚባሉ እነ ሙሄ እነ አንተነ እነ ጆሲ የተለያዩ አንተነ ጆሲ ምናምን የሸረፍ ልጆች ናቸው ባይዘ እና እነዚህ ሰዎች እነ አቤል የሚባሉ አሉ እና ብዙ ሰዎች አሉ እዚህ ፕላትፎርም ላይ ሱፐር ገብተው እየሰሩ ያሉት እነ ቃል የሸረፍ ልጅ አስቡ። ደስ የሚለው ነገር አንተን የለውም ፒራሚድ የሚባል ነገር የለውም። ለምሳሌ የኔ ኤጀንት ሸረፍ ተጠቅሞ እኔ በሱ ውስጥ ብቻ ገንዘብ እያንቀሳቀስኩ ለሱ ጥቅም ብቻ መሰጠው አረ እኔም እኮ የሆነ ታይም ላይ እሱን አልፌ ልሄድ እችላለሁ ወይ ደግሞ ከሱ እኩል ሆናለሁ የሆነ ታይም ላይ ከተረዳችሁ። ለምሳሌ ምን ማለት ፈልጌ ነው በእኔ ልጅም እኮ ልጆች አሉ፣ በእኔ ስር ልጆች አሉ። እነዛ ልጆች ኮይን ሲያንቀሳቀሱ እኔን ከፍ ያደርጉኛል። ከዛ ገንዘብ 20% ተከፋይ እንዲሆን 4% 8% ተከፋይ እንዲሆን የሚያደርጉኝ የኔ ልጆች ኮይን በሚያንቀሳቀሱበት ታይም ነው እንጂ ሌላ እኔ በሱ ውስጥ ስለሆንኩኝ እሱ ተጠቅሞብኝ እኔ የምወድቅበት ምንም አይነት ምክንያት የለም። ስለዚህ ፒራሚድ አለመሆኑ ደግሞ በጣም ደስ የሚል እንትኖችን ይዞ መጣል። አሁን እኮ በጣም ታዋቂ አርቲስቶች ቲክቶከሮች እየሰሩበት ያለ ታይም ነው። ለምሳሌ እነ ኤላ ትሪክ፣ ናሆም ፎንቲ፣ እነ አብሬሽ፣ እነ ቀጮ የምታውቋቸው ከሆነ እነ ማህሌት ፍቃዱ ብዙ አይነት አርቲስቶች አሉ፣ ቲክቶከሮች አሉ። ለምሳሌ ኮሜዲ ላይ የምታውቁት እነ ቡርሰሙ ምናምን እየሰሩበት ያለ ታይም ነው እና ጀስት በቃ አብዛኛው ሰው ወደዚህ ፕላትፎርም መምጣት ከጀመረ በጣም ቆይቷል እና እነ ፍቅሩ አቡጤ አሉ ከአርቲስት ዓለም ላይ እነ ኢዮብ ዳዊት አሉ እና በጣም አብዛኛው ሰው ገንዘብ እንደሚሰራበት አምኖ ወደዚህ ፕላትፎርም የተቀላቀለበት ታይም ነው። ሌላኛው ምንድነው የምናየው ነገር ዓላማው ምንድነው አይተናል። መቼ ተፈጠረ የምለውን ነገር ስናይ ደግሞ የተፈጠረው ዛሬ 4 ዓመት አካባቢ 2022 ጀስት ወደዛ አካባቢ ላይ የተፈጠረው። አፕ ላይ የተደረገው አፑ የተሰራው ወይም መጀመሪያ ምርቱ እንትን የተደረገበት የት መሰላችሁ? ቻይና ነው። ከዛ ግን የሚሰራው በሲንጋፖር ስም ነው። አፕ ላይ የተደረገበት ማለት ነው። አፕ ላይ የተደረገው በሲንጋፖር ስም ሆኖ በዚህ ሰዓት እየሰራ ያለው እና እንዴት ነው አፕ ላይ የተደረገው? ይሄ አፕ እንዴት ተፈጠረ የሚለውን ነገር ስናይ መጀመሪያ ሀሳብ ነው የወጣው። ሀሳብ ተደራጀ።
ለማለት አንድ ችግር የሚፈታ ወይም ደግሞ ለሰዎች መዝናኛን የሚሰጥ ሀሳብ ማውጣት እንደዛ ተደረገ። ከዛ በፖፑ ላይቭ ጉዳዮች በቀላሉ ቪዲዮዎችን በመልቀቅ ከሌሎች ሰዎች ጋር መስተጋብር መፍጠር እንድንችል ተደርጎ ሀሳብ ወጣ ማለት ነው። ከዛ ሁለተኛው እቅድ ነው። እቅድ ወጡ። እንዴት ነው እቅድ ያወጡት? ፕላኒንግ ያደረጉት አፕሊኬሽኑ ምን እንደሚመስል ምን አይነት ባህሪያት እንደሚይዝ ከዛ ደግሞ ምን አይነት ፊውቸር እንደሚኖረው ከዛ እንዴት እንደሚሰራና በዝርዝር እንደዚህ አይነት ሀሳቦች ወጡ። ከዛ ንድፍ ተሰራ። ንድፍ የተሰራው ዲዛይኑ ማለት ነው አፕሊኬሽኑ ወይም ፕላትፎርሙ ምን እንደሚመስል ንድፍ ከዛ ደግሞ ዩዘር ኢንተርፋንስ ወይ ደግሞ ዲዛይን ማድረግ ማለት ነው። ተጠቃሚዎች በቀላሉ ሊጠቀሙት በሚችሉበት መልኩ አዋቀሩት። ከዛ በኋላ ፕሮግራም ተነደፈ ወይም ኮዲንግ ተደረገ። እንዴት ነው? የሶፍትዌር ገንቢዎች አሉ። እነዛ ሰዎች የሶፍትዌር ገንቢዎች ሶፍትዌር ዲቨሎፐርስ የሚባሉት የፕሮግራም ኮድ በመጻፍ አፕሊኬሽኑ እንዲሰራ አደረጉ። ከዛ ደግሞ ለዚህ እንደ ጃቫ ወይም ደግሞ ስዊፍት የሚባሉ ወይም ደግሞ ሪአክት ናቲቭ የሚባሉ የመሳሰሉ የፕሮግራም ቋንቋዎችን ምን አደረጉ? ፕሮግራሚንግ ላንጉዌጅን ተጠቀሙለት። ከዛ ሙከራ ተደረገ ማለት ነው። ሙከራ ማድረግ ለምሳሌ ቴስቲንግ አፕሊኬሽኑ በትክክል እየሰራ መሆኑን ለማረጋገጥ የተለያዩ መሳሪያዎች ላይ ሙከራ በማድረግ እና እነዛ ችግሮች ተገኝተዋል። የተለያዩ ስህተቶች ተገኝተው ነበረ። መጀመሪያ ለምሳሌ ይህ ፕላትፎርም ከተፈጠረ ሲፈጠር ዋና ዓላማው እንትን ነበር ማለት እዚህ ጋር አሁን እንዳለው ላይቭ ስትሪም ነበረ። ቢሆንም ግን ኮይን ማንቀሳቀስ ምናምን ሳይሆን እንደ ዴቲንግ ነገር ምናምን ነበሩ፣ ፕራይቬት ኮል ምናምን እና ይህን ደግሞ ከጊዜ ወደ ጊዜ ደግሞ እየተሻሻለ አሻሽሎት አቅሙ ጭራሽ ተከልክሎ አሁን ወደ ምን መጣ ማለት ነው? ኮይን ሴለር ሆነ። በቃ ኮይን ሴለር ሆነ፣ መገበያየት ላይ ገባ እና አሁን እየሰራ ያለው ኮይን ሴሊንግ ላይ ነው። በቃ የፕላትፎርም እየሰራ ኮይን ሴሊንግ ላይ ነው። ስለዚህ እሱ የሚያገኘው ኮይን እዛ ጋር ያመረተው ኮይን አለ። ያን ኮይን ሰዎች በሚያንቀሳቀሱበት ታይም ላይ 30% ትርፍ ያገኛል። ሌላ ማስታወቂያ እየለቀቀ ገንዘብ ያገኛል። ለምሳሌ ጊፍት እያስገባ ለምሳሌ የኢትዮጵያ ባንዲራ ጊፍት አለ። አሁን ጊፍት ለሰዎች በምትላላቁበት ታይም ላይ ለዛ ሰዎች ኢትዮጵያውያን ከፍለው ነው የኢትዮጵያን ጊፍት ያስገቡት። ለዛ እንደዛ አይነት ነገሮችን እየተከፈለ የሚያገኙ ገንዘብ ነው የሚጠቀመው የፕላትፎርሙ ማለት ነው። ስለዚህ ያን እንደዚህ አይነት መጥፎ ነገሮች ተስተካከሉ። አሁን በቅርቡ ራሱ 6 ከፍለው ያስገባት ጊፍት ነበረች። በእርግጥ ምንድናት እሷ 6 ትላለች ለሰዎች እናንተ ከፈለጋችሁ ነው የምትልኩት። በይዞ እነሱን ከፍለው ነው ያስገቡት። ከፈለጋችሁ ትልካላችሁ ለሰው። ለምሳሌ እኔ በኔ ስም ኡሳም ነው የኔ ስም ኡሳም ብዬ ጊፍት ማስገባት እችላለሁ ከከፈልኩኝ። ጀስት በቃ እንደዛ ከፍለው ነው ያስገቡት እነሱ። ከዛ ኢትዮጵያውያን ደግሞ እኛ ያው መተባበር ባህላችን ያደረገ ተባብረን አስነስተናታል እና አሁን የለም። አሁን ደግሞ ምን ገባ መሰላቸው? የረመዳን የጾም ጊፍቶች፣ የተለያዩ አይነት የጾም ጊፍቶች ገብተዋል። እና እስቲ አስቡት 666 ተወገደ የምትለው ጊፍት ተወገደች። አሁን ደግሞ የረመዳን ወይም የጾም ጊፍቶች ገቡ። ስለዚህ ይህ ፕላትፎርም እንትን ነው የሙስሊም ነው ማለት ነው ወይ ደግሞ የኦርቶዶክስ ጊፍት ቢገባ የኦርቶዶክስ ነው፣ የጴንጤ ቢገባ የጴንጤ ነው፣ የካቶሊክ ቢገባ እንደዛ። አስቡት እስቲ ጀስት ይሄ በቃ ራሳችሁ እኔ ሰዎች 666 ነው ሲሉ ፋኒ ነው በቃ ለእኔ እና ለምንድነው ይህን ቪዲዮ እኔ ዋና ዓላማ የራሱ የሰራሁበት በጣም ብዙ ሰዎች እየተወዛገቡ ያሉት ነገር ስለሆነ ስ ያለውን ነገር ለማሳየት ነው። እና ወደ ስድስተኛው ሀሳብ በምንመጣበት ታይም ላይ ስህተቶች ተስተካክለው ከዛ ወደ ስድስተኛው ስንመጣ ዲዛይን ማድረግ ወይ ደግሞ ማሳተም ዲቨሎፕመንት ላይ ዲፕሎይመንት ላይ ነው የተሰራው። ማለት አፕሊኬሽኑ እንደ ጉግል ላይ ፕሌይ ስቶር ላይ የተለያዩ አፕ የምናገኝባቸው ቦታዎች ላይ አፕ ስቶር ላይ ምናምን ላይ ባሉ መደብሮች ላይ እንዲገኝ ለህዝብ እንዲዳረስ ተደረገ እና እንደዛ ተደረገ። ሰባተኛ ማሻሻል ወይም ደግሞ መንቲናንስ ማለት ከተለቀቀ በኋላ አፕሊኬሽኑን ማሻሻል፣ አዳዲስ ባህሪያቶችን መጨመር እና ስህተቶችን ማስተካከል እና እንደዚህ አይነት ነገሮች እየተሰሩ ቀጣይነት ያለው ስራ እየተሰራ ያለ ነገር ነው። ለምሳሌ አሁን
እኔ ጌሚንግ አለ እዚህ ጋር ወደዚህ ፕላትፎርም ስንመጣ በእርግጥ የምንሰራው የተለያዩ አይነት ስራዎች አሉ። ለምሳሌ ቅድም እንዳልኳቸው ኤጀንት ሆነን ሰዎች እያስተማርን ከዛ በእነሱ ውስጥ ኮይን ሲንቀሳቀሱ እናገኛለን። ሁለተኛው እነዚህ ዘፈን ታለንት ቁራ ምናምን ታለንታችንን እያሳየን ከጊፍተሮች ጊፍት የምናገኝበት። ሶስተኛው መንገድ ደግሞ ቁማር ነው። ቁማር አለ። ቁማር ለምሳሌ ጋምብሊንግ ግምት ነገር ያን ጋምብል በምታደርግበት ታይም ላይ አንተ ብትሸነፍ ብትበላ ብትበላ ባደረክበት ቤት ላይ ወይ ደግሞ ባደረከው ኤጀንትህ ላይ የሆነ 4% ለሱ ገቢ ይሆናል። አንተም ደግሞ ወይ ትበላለህ ወይ ትበላለህ። አሁን እኮ በጣም አነጋጋሪ የሆነው ነገር ራሱ እኮ ጌም ነው አይደለ? በጌም ምክንያት ነው 666 ምናምን እየተባለ የተወራው 3.2 ሚሊዮን አካባቢ ነው የተበላቸው ያቺ ልጅ አሁን በጣም እየተወራላት ያለችው ልጅ እና የእሷ የራሷ ስህተት ነው። ለምን መሰላቸው? በሃይማኖቷ አይቻልም ተጫውታለች። እሺ ተጫወተች እንበል። ማይቻል ነገር ራሷ ናት የነካካችው። ይሄ የሁሉም ፍላጎት ነው። በቃ በፍላጎታቸው ነው የምትጫወቱት። ካመናችሁበት ሃይማኖቴ በቃ እኔ ሃይማኖቴን ይንካ አይንካ በቃ የሆነ ስሜት የሌላችሁ ሰዎች ብቻ ለአነጋገሪ ሱዲ እላቸዋለሁ። እና ማለት በቃ እንደዚህ ጌም መጫወት ላይ በጣም አተኩሮ የሚሰሩ ልጆች አሉ። እነሱ ሲስተሙን አውቀውበት የሚሰሩ ልጆች አሉ። አንዳንዱ ደግሞ እንደዚህ በስሜት ተነስቶ ይጫወትና ከበላም በጣም ይፈነጥዛል። ከተበላም ደግሞ እንደዚህ በቃ እሪ ብሎ የሚጮህ ነገር አለ። ያ ነገር በዚህ ፈኒ ነው ለእኔ በቃ ያስቀኛል። አሁን ያቺ ልጅ አዝናንታኛለች። ምክንያቱም 3 ምናምን ሚሊዮን ኮይን ተበልቶ እንዴት ነው ድጋሚ በዛ ኮይን መጫወት ማለት አስቡት እንግዲህ ወደ 500 ሺህ ወደ 400 ሺህ ብር አካባቢ ነው በገንዘብ ሲቀየር እና ያን ገንዘብ እኔ አውጥቼ መብላት እየቻልኩኝ ሌላ የሆነ እኔ እኮ ሱቅ ከፍትበታለሁ። እንድሮ ሌላ ተውት የሆነ ባጃጅ ገዝቼ ምናምን ለሰው ሰጣለሁ እንዲሰራበት እና የተለየ ነገር ብዙ ነገር መስራት እየቻለን እንደዚህ ገና በሱ ቁማር መጫወት አስቡት እንግዲህ በጣም እኔ አሳዝነኛለች። ወይ ለተናገረችው ነገር እኔ አዝኜላታለሁ። እና ጀስት እሷ አሁን ኢትዮጵያ ላይ እኮ ብዙ ሰው ሲመጣ ኢትዮጵያ ላይ በኔጌቲቭ አስተሳሰብ ነው ቲክቶክ ላይ የሚፈምሰው እና ብዙ ሰዎች ኢትዮጵያ ላይ ኔጌቲቭ አስተሳሰብ ይዞ የመጡ ሰዎች አሁን ዛሬ ፌመስ ሆኖ በጣም ተለውጦ እናያቸዋለን። እና ያ ነው በቃ እኔ በእሷ ላይ ያየሁትም ኔጌቲቭ አስተሳሰብ ይዞ መጣች ምናምን ቪዲዮ ቫይራል ወጣላት ታየላት ምናምን ነገር በቃ ጀስት እኔ በሱ ነበር ያሰብኩትና ብዙ ሰው ግን ተወዛገበ። እኔ ገረመኝ እንዴት እንደተወዛገበ። አሁን ለምሳሌ የሰዎችን መረጃ ነው የሚወስደው ብለው ሲሉኝ ራሱ ነው። አሁን ለምሳሌ የፊት አሻራ አለ እዚህ ፕላትፎርም ላይ ስንመጣ የፊት አሻራ አለ እና በሱ ምክንያት ይመስለኛል እኔ የሰዎችን መረጃ ወስዶ ለድርጅት ይሰጣል ምናምን ያላችሁበት በሱ ፍቃድ ቲክቶክ ላይ ያየሁት እና እሱ በሱ ፍቃድ ዛሬ ለአንተ ልንገርህ ላስረዳ። እንደው ምን መሰለህ አሁን እዚህ ጋር የፊት አሻራ የሚያስፈልገው አንደኛ አንተ ሮቦት አለመሆን ትክክለኛ ሰው አለመሆንን እስካም እንዳይፈጠርብህ። አንተ ለምሳሌ እኔ ኡሳም ነኝ በእኔ አካውንት ሌላ ሰው መጥቶ መስራት አይችልም፣ ላይ መቀመጥ አይችልም። በቃ የግድ ለምሳሌ የኔ ሲስተር አለች እሷ ይሄን አፕ ከፍታ ከሆነ የፊት አሻራ ትሰጣለች። በዛ በሰጠችው አካውንት እኔ ድጋሚ ገብቼ ብሰራ በሱ አካውንት ቁጭ ብዬ ብሰራ እኔን ይቀጣኛል። ምክንያቱም ያውቃል ወንድ መሆኔ። አሁን እኔ ከኔ ውስጥ ሆነው ልጆች አሉ ከኔ ውስጥ ሆነው የሆነ ልጅ አለና አፑ የእሱ ስልክ አልከፍትም ብሎ ሲያስቸግረው በሲስተሩ ፊት ከፈተና ከዛ ገባ ምናምን ነገር ከዛ ቀጣው። አሁን ባን ሆኖ ነው ያለው አሁን ራሱ ማለት ነው። ጀስት የሚስተካከል ነገር እንትን እስቲ የወደፊት የሚስተካከል ነገር ይሆናል እንጂ ይሄ በቃ ለጥንቃቄ ነው። አሁን አስቡት የፊት አሻራ ብዙ ነገሮች ላይ ይሰጣል እኮ 6 ነው የፊት አሻራ የሚያስብል ነገር ነው። እኔ ግርም ነው የምትሉኝ ሰዎች ባይዘው ለምን መሰላችሁ? አሁን የፊት አሻራ የሚያሰጥ እንደ ባይናንስ 666 ነው ጋይስ አስቡት። በጣም የኢትዮጵያ ቴክኖሎጂን የሚያውቁ ሰዎች ኢትዮጵያ ላይ ያሉት አብዛኛው ሰው ባይናንስን ይጠቀማል አይደለም? ባይናንስ አሁን ራሱ ዩቲዩብ ራሱ እኮ የፊት አሻራ እየጀመረበት ያለ ታይም እና አስቡት ዩቲዩብ 666 ነው፣ ባይናንስ 666 ነው። ታዲያ አሁን የግዴታ አሁን ደግሞ ባንክ ቤት ላይ ለምሳሌ ቡክ ልታወጡ የሆነ ቦታ ላይ ናሽናል አይዲ ያስፈልጋቸዋል እና የግዴታ ደግሞ ናሽናል አይዲ ግድ ማውጣት ያለባችሁ ታይም እየሆነ መጣ። አሁን እሱም አሁን 666 ነው ተብሎ ነበር። አሁን ቴሌብር
በወረፋ እንደዚህ ተደርድሮ ነው ሰው ናሽናል አይዲ የሚያወጣው። አስቡት። በጣም ብዙ ነገሮችን ኢትዮጵያ ላይ ይገርሙኛል። ሲመጡ መጀመሪያ አካባቢ ላይ በመጡ ታይም ላይ 6 ነው እንደዚህ መስራት የለባቸው ምናምን ይባላል እና ጀስት ይህን ነገር በቃ አረ ፍሪ አድርጉት፣ ይህን ቀለል አድርጉትና ይሄ ነው በሱ ፈቃድ አንተ መረጃ ይወስዳል የምትለው ነገር ነው። ለመረጃ ለመውሰድ ሳይሆን ሀኪንጉን ለመጠበቅ ያክል ነው። አሁን እኮ ቲክቶክ ላይ ለምሳሌ የሆነ ያክል ኮይን የሰሩ ታይም ለምሳሌ ዶላር ሰብስቦ ምናምን ብዙ ኮይን የሰሩ ሰዎች አንዳንዴ ሀክ ይደረግባቸዋል። ይህ ፕላትፎርም ግን አይደለም ሀኪንግ አይታሰብም። በቃ በጣም ከባድ ነው፣ በጣም ማለት ነው። ሴኩሪቲ ሌቭል አለው። ለምሳሌ ሴኩሪቲ ሌቭል ላው፣ ሴኩሪቲ ሌቭል ሚዲየም፣ ሴኩሪቲ ሌቭል ሃይ የሚባል ነገር አለ። ለምሳሌ የሆነ ዩቲዩብ አካውንትን ከሱ ጋር ከዛ ፕላትፎርም ጋር ኮኔክት ስታደርገው ለሆነ ሚዲየም ይሆናል። ከዛ ጉግልን ከዛ ስልክህን ምናምን ታገናኛቸዋለን። ከዛ በዛ መልኩ ሴኩሪቲ ሌቭልህ እንዲጠበቅ ያደርጋል ማለት ነው። ለምንድን ነው እዚህ ጉግል እንድታስገባ ፌስቡክ እንድታስገባ የተፈለገበት አላማው? ለምሳሌ የአንተ አካውንት የሆነ ታይም ላይ ቢሰረቅ ቢጠፋ እንኳን እኮ በፍተሻ ነው የሚመለሰው። በዚህ እኔ ለምሳሌ የኔን ስልክ ፖፖ ላይ የምሰራበትን ስልክ የሆነ ሌባ መጥቶ ቢሰርቅብኝ እንዳያገኙ አድርጌ መመለስ እችላለሁ። እንዴት ነው የምመለሰው? በፊት አሻራ የፊቴን አሻራ ድጋሚ ሰጥቼው እንዲመለስ የምናደርግበትን ሲስተማቲክ ወይ ሜተድ ለመፍጠር ታስቦ ነው የፊት አሻራ እና እየገባው እና እንደዚህ የሚባል ሩል የለም። በሱ ፍቃድ ያነበብኩ ሩል እኔ ኤክስ አድርጌዋለሁ እና እኔ በሙሉ ልቤ ነው የምነግራችሁ፣ በሙሉ ኮንፊደንስ ይህን ነገር አስቡት። በቃ ጀስት እንደዚህ አይነት ነገር ነው ያለው እና ሌላኛው አፕሊኬሽኑ እንዳልኳቸው በየጊዜው አፕዴቲንግ አለው። አፕዴቲንግ ማለት በቃ ያለው ነገር እየተሻሻለ የሆነ ስህተት ሲገኝበት እየተሻሻለ አሁን እንደው ምን አይነት አፕዴቲንግ ሰሞኑን ይጨመራል መሰላችሁ? አሁን የሚጨመር አፕዴቲንግ አለ። ምንድን ነው? እኔ ጋምብል መጫወት ፍላጎት ያለው ሰው አለ፣ የሌለው ሰው አለ። ስለዚህ እኔ ኤጀንት ነኝ። በእኔ ስር ያሉ ልጆች ጋምብል ሲያደርጉ ለእኔ 4% ይመጣል አይደለ? ያ 4% እንዲመጣ እንዳይመጣ የምናደርግበት ኦን እና ኦፍ የምናደርግበት ሴቲንግ እየመጣ መሆኑን ሰምቻለሁ ሸረፍ ስናገር። ያው እሱ ነው ኦፊሻል ምናምን ነገር ነው እና ያው እሰማለሁ ከእሱ ጋር ያለውን ነገር ስለምንወያይ እና እንደዚህ አይነት ነገር ሲስተም እየመጣበት ያለ ታይም ላይ እንደዚህ አይነት ነገር ባይወራ አሪፍ ነው። ሌላኛው እንዴት ነው ሴቶችን ይህ ፕላትፎርም ሊያበረታታ የቻለው? ለምን ሊያበረታታቸው ፈለገ የሚለውን ነገር ስናይ ይሄ የገበያ ስትራቴጂ ነው። የገበያ ስትራቴጂ ነው። በብዙ የቀጥታ ስርጭት መተግበሪያዎች ላይ ያሉ ሴቶች በይዘት ፈጠራ ወይም ኮንተንት ክሬቲንግ ላይ በጣም እንትን አላቸው፣ የሆነ ንቁ ናቸው እና በተመልካቾች ተሳትፎ ሰዎች አውዲየንስ የመሳብ ችሎታቸው እንደዚህ በቃ እንደዚህ አይነት ነገር ለምሳሌ ብዙ የሆነች ልጅ ታዋቂ ናት ምናምን ነገር እዚህ አውዲየንስ በጣም ስባ ብታመጣና በእሷ ላይ ጋምብል እየተደረገ ደግሞ ልጆች በውስጧ ሆነው ሲሰሩላት ምናምን ላይ ጊፍት ሲሰጣት ምናምን የሚያገኙ 30% በጣም ከፍተኛ ስለሆነ ለእሷ ልጅ እንደው አንቺ ይሄን ያክል እንደዚህ በጣም ስለለፋሽልኝ ይሄን ያክል ኮይን ጊፍት እሰጥሻለሁ፣ ምክንያቱም ከአንቺ ብዙ ነገር አግኝቻለሁ። 30% ሲቆረጥ ምናምን ወንዱም እኮ ለወንድም ይሰጣል። ባይዘኝ ይህ ማለት ለምሳሌ ወንድ ሮኬት ውስጥ የሚባል ነገር አለ። ስለዚህ እሱ ዘፈኑን ሲያሰማ ሲጨፍር ወይ ደግሞ ቁርአን ሲቀራ ወይ ስለ ሃይማኖቶች ሲሰብክ ያ ሰው ጊፍት በሚሰጣበት ታይም ላይ ልጁን ቫይራል ያውጠዋል። ፕላትፎርሙ ሰዎች እንዲያዩት ያደርጋል፣ ያበረታታል። ከዛ በኋላ ጀስት ሰዎች ጊፍት በሚሰጡበት ታይም ላይ 30% ያለምንም አጋር የሚጋራው ሰው የለም። በዛ መልኩ ሲያገኝ እሱን ለማበረታታት ለምሳሌ ዛሬ 100,000 ኮይን ጊፍት ቢሰጠ እኔ 20,000 ደግሞ ለአንተ እሰጥሃለሁ ይለዋል ፕላትፎርሙ። ያ ማለት 30% ተቆረጠ፣ ከ30 ላይ 10,000 ያገኛል። 20% ማለት 20,000 ኮይን ምናምን በቃ ብቻ አካፍሎ ይሰጠዋል ከወሰደው 30% ላይ። እንደዛ ብሎ መስፈርት አስቀምጧል። ወይ በሳምንት ይሰጠዋል ሰብስቦ፣ ወይ ሴት ስትሆን በቀን እንዲሰጣት ይችላል። በዛ መልኩ የምንሰራበት ነው እና ጀስት የሚባል ነገር አይደለም። ሁለተኛው የተጠቃሚዎች ስብጥር የሚባል ነገር አለ። የተጠቃሚዎች ስብጥር ማለት ለምሳሌ አብዛኛውን ጊዜ ተጠቃሚዎች ሴቶች ሊሆኑ ይችላሉ። ይህ ማለት
ይህንንም ከግምት ውስጥ በማስገባት ሴቶችን ማበረታታት የተጠቃሚዎችን ታማኝነት ለመጠበቅ ለምሳሌ እኔ እኮ እዚህ ፕላትፎርም ላይ ሴቶች ሲመጡ ለምሳሌ በሳምንት 70,000 ፖይንት ያገኛሉ የዌልካም ተብሏል አይደለ? ያችን ሴት እኮ ወንድ ልጅ በሚጋብዝበት እኔ ለምሳሌ እህቴን ጋበዝኳት ወደዚህ ፕላትፎርም ለእኔም 140,000 ፖይንት ወይም 14 $፣ ይሰጠኛል። ለእሷም በዛው መልክ እኛ ወንዶች በኢንቪቴሽን በጣም ብዙ ገንዘብ እናገኛለን። ሴቶችም ሴት ሲጋብዙ ብዙ ገንዘብ ያገኛሉ። ወንዶች ወደዚህ ፕላትፎርም ሲመጡ ግን የሆነ መቋቋም ያለባቸው ቻሌንጅ አለ። ያንን ቻሌንጅ ሲያልፉት ነው የሚሰሩት። ያው ወንድ እንደምታውቁት ያልፋል አብዛኛውን ጊዜ እንደዚህ አይነት ነገራቶችን እና ሴቶችን ሞራል ለመስጠት ለማበረታታት ተደርጎ የተሰሩ ነገሮች ናቸው እንጂ እንደዚህ ላይቫን 2 ሰዓት ስለተቀመጠች እንደዚህ ስለተደረገች ተብሎ የእሷን ከፍ ለማድረግ ምናምን ታስቦ የተሰራ ነገር የለም። እና ሶስተኛው ማካተት የሚባል ነገር አለ። ኢንክሉሲቪቲ ማለት ሴቶች በመዝናኛ ኢንዱስትሪው ላይ ውስጥ በታሪክ ችላ ተብለዋል እና ይህንን ፖፖ ላይቭ ደግሞ ሴቶችን በማበረታታት ሚዛናዊ እና ሁሉን አካባቢያዊ የሆነ ደግሞ እኩል የሆነ ነገርን ለመፍጠር እየሞከረ ያለበት አፕ ነው። ሌላኛው ገቢ ነው። ሬቨኒው ማለት አንዳንድ ጥናቶች እንደሚያሳዩት ከሆነ ሴቶች ኤጀንቶች ወይም ኤስአይድሎች ወይም ደግሞ እንደዚህ አይነት ሆስቶች በስጦታ ኤስአይድል ሊሆኑ ይችላሉ፣ ጊፍተር ሊሆን ብቻ ታለንት ያላቸው ሴቶች በጣም ብዙ ስጦታዎች ወይ ደግሞ ገቢዎችን ሊያገኙ ይችላሉ። ስለዚህ ሴቶችን ቫይራል እያወጣ ወይ ደግሞ ያንን ኮይን በሚሰጣቸው ታይም ላይ ደግሞ እነዛ ኤክስቼንጅ ሲደራረጉ ስቲል ኒድ የሚባል ነገር አለ። ያኛው ከፍ እያለላቸው ብዙ ኮይን የሚያገኙበትን መንገድ ፈጥሮላቸዋል። በእርግጥ ይሄ እነሱን ለማበረታታት ተብሎ የተደረገ ነገር ነው እና ሌላኛው ተወዳዳሪነት አለ። እዚህ ላይ ኮምፒቲሽን የሚባል ነገር አለ። እንዴት ኮምፒቲሽን ሲባል ፖፖ ላይቭ ላይ ከሌሎች የቀጥታ ስርጭት መተግበሪያዎች ጋር በጣም በዚህ ሰዓት በጣም እየተወዳደረ አሁን እኮ 52 ሚሊዮን አካባቢ ደርሷል። እንደውም ከዛ በላይ ነው ህዝቡ ፖፖ ላይ ያለው እና አሁን ቲክቶክን እየበለጠበት ያለ ታይም ነው። እኔ አሁን ቲክቶከሮች 6 ነው ምናምን ብሎ ሲናገሩ ከቲክቶክ ሰው እንዳይሸሽባቸው ምናምን ብሎ አስበው ፈርተው ይመስለኛል። እንደውም ለእኔ ለምን አልኩ መሰላችሁ? ቲክቶከሮች አሁን ለምሳሌ አሜን የሚባል ቲክቶከር አለ። አሁን ወደዚህ ገብቷል፣ ተቀላቅሎናል እና አሁን እሱም እየሰራበት ታይም አለ። የሆነ ታይም ላይ እኔ ጀስት ቁጭ ብዬ እያዳመጥኩ ነው። ፎሎ ሲያደራርግ እኔ ቲክቶክ ላይ ፎሎ ሲያደራርጉ ገብቼ ፎሎ እንዲያደርጉ የሚያደርግ ነበር እና የሆነ ሳምንት ያክል ሰርቼበታለሁ በሱ ስራ እና ስለ ፖፖ ሲወራብን አለ እና እኛ እዚህ ምን ልንሰራ ነው ታዲያ? ፎሎ ላናደራርግ ነው ጀስት እናንተ ልትሄዱብን ነው ብሎ ሲያወራ ነበር እና አሁን እሱም እየሰራ ነው። በጣም እየሰራበት ያለ ነው ብዬ አስባለሁ። ተቀላቅሎናል ባይዘ እና ብዙ ቲክቶከሮችን ተቀላቅሎናል በዚህ ሳይሆን ሌላኛው ይሄ በይፋ ለማበረታታት አይደለም፣ በይፋ እያበረታታቸው ሳይሆን የሆነ በቃ ውስጥ ለውስጥ የሆነ ትንሽዬ ነገር እኮ ነው የሚሰጣቸው። ሌላው የራሳቸውን ሊፋት እኔ ጀስት ልንገራችሁ፣ ያው ፕላትፎርሙ ሴቶች ሰዎችን ይስባሉ ብሎ በቃ የሆነ ኮንተንት ክሬት የሚያደርጉበት ሰዎችን የሚያዝናኑበት መንገድ ጀስት ፈኒ ነው። ሁላችሁም ታውቃላችሁ። ይህ እኮ የሚካድ እውነት አይደለም። ስለዚህ እኔ ቲክቶክ ላይም ብትመጡ ዩቲዩብ ላይም ብትሄዱ አብዛኛውን ጊዜ በቃ ሴቶች ኮንተንት ክሬት በሚያደርጉበት ታይም ላይ በጣም እንትን ናቸው። ሰዎች አውዲየንስ የመሳብ ችሎታ አላቸው። ለዚህ ተብሎ ነው። ስድስተኛው ማህበራዊ ተጽዕኖ አለ፣ ሶሻል ኢምፓክት አለ። ምንድነው? ፖፖ ላይቭን ሴቶችን በማበረታታት በዲጂታል ዓለም ውስጥ የሴቶች ሚናን ለማሳደግ አስተዋጽኦ እያደረገ ነው። ይህ ፕላትፎርም ባይዘው ሴቶች በዚህ ኢትዮጵያ ላይ እንደምታዩ ወንድ ከሴት ይበልጣል የሚባል ነገር አለ ወይ? ባለሀብቱ ሴት ወንድ ነው ምናምን ነገር ከዛ እሷ የሚያስተዳድረው እሱ ነው ምናምን እንደዛ አይነት ሀሳቦች ቀርቶ ሁሉም እኩል ሆኖ የሚሰራበትን መንገድ አሁን እኮ ፖፖ ላይቭን ሰርተው ሴቶች ወንዶችን ባሮቻቸውን እያስተዳደሩ እኩል በቃ እሷም ስራውን ትሰራለች እሱም ስራውን እየሰራ እኩል በቃ የሚተዳደሩበት አስተዋጽኦ አለው። ባይዘው ለኢትዮጵያ እኛ ፖፖ ላይቭ ላይ የምንሰራ ልጆች ሁላችንም ለኢትዮጵያ በጣም ትልቅ አስተዋጽኦ እያደረግን እንደሆነ ማወቅ አለባቸው። ለምን የዶላር ችግር አለን ኢትዮጵያውያን። ያንን የዶላር ችግር ይህን ኮይን እየሰበሰበ ወደ ኮይን ተቀይረን በኢትዮጵያ በዶላር መልኩ ወደ ኢትዮጵያ በምናስገባበት ታይም ላይ በጣም አስተዋጽኦ እያበረከተን እንደሆነ ሊገባችሁና ልትረዱት ይገባል።
ሌላኛው አሁን እንዳልኳችሁ ምንም አይነት ልዩነት የለም ማለት መተግበሪያው ለወንዶችም ለሴቶችም እኩል እድል ይሰጣል። ነገር ግን በተፈጥሮ ሴቶች ይዘት በመፍጠርና ተከታይ በማፍራት የተሻሉ ናቸው ብሎ ስለሚያስቡ ሌላኛው አልጎሪዝም አለው። አልጎሪዝም ማለት የመተግበሪያው ስለተቀመር ወይም ደግሞ የሴቶችን ይዘት የበለጠ እንዲታይ ሊያደርግ ይችላል። ይሄ አይደለም የሴቶች ታለንታቸው ምናምን ከፍ አድርጎ ኤሳይድል የሚባል ነገር ስላለ ነው። ሴቶች ወንዶችም ሮኬት የሚባል አለ፣ ሮኬት ውስጥ የሚባል አለ። ሴቶች ኤሳይድል ውስጥ ዘፈናቸውን ታለንታቸውን ያላቸውን ቁርአን ሊሆን ይችላል ብቻ መጽሐፍ ቅዱስ ማንበብ ምናምን ታለንት ብቻ በሚያሳዩበት ታይም ላይ ከፍ አድርጎ ያስወጣቸውና ለምንድን ነው ያን ያደረገው? 30%ቱን ያለምንም ተጋሪ ነው የሚያገኘው። እሷ ኤሳይድል ሆነች ማለት ኤጀንት አይደለችም። ስለዚህ ከእሱ ጋር የምትጋራው ነገር የለም። ኤጀንት ስትሆኑ ነው ባይዘ 4%፣ 60፣ 12%፣ 16%፣ 20% የሚታገኙት። ኤሳይድል ማለት ደግሞ በቃ ጀስት እዚህ ጋር ቪዲዮ እናንተ ላይቭ ስትሪም ታደርጋላችሁ። የሆነ ሰው ይሄን ያክል ጊፍት እንዲሰጣችሁ ይገባል ይላችኋል። ከዛ በዛ ጊፍት መሰረት ተደርጎ ለእናንተ የሆነ ያክል ፖይንት ደግሞ እሱ እንደ ሪዋርድ ይሰጣችኋል፣ ወይ ደግሞ እንደ ቻሌንጅ ስለተደረገ ያን ጊፍት ይሰጣችኋል ማለት ነው። በዛ መልኩ ነው የሚሰሩት። እና ሌላኛው ይሄ የመተግበሪያው ስለተቀመር ነው የበለጠ እንዲታይ ሊያደርጋቸው ይችላል። ይህም ደግሞ ማበረታታት ተብሎ ነው የሚተረጎመው በአፑ። እና ሌላኛው ፖፖ ላይቭ አፕ ምንም አይነት ዓላማ እንዳለው በእርግጠኝነት ማለት እንደዚህ 666 ነው እንደዚህ ሃይማኖታዊ ነገሮችን አካተታቸው የምትናገሩ ነገሮች ይሄ ተቀባይነት የሌለው ሀሳብ ነው። ይህን መናገር ይፈልጋል። አሁን ያነበብኩላችሁ ሁሉም እዚህ ጋር ጀስት ላፕቶፕ ፒሲ እያየሁ ነው የተናገርኩት ብዙኛውን እና ህጉ ነው እዚህ ጋር በቃ እኔ ጀስት ያልኳችሁ እዚህ ጋር እንዴት ተፈጠረ እንዴት መች ተፈጠረ ምናምን የሚለው ሁሉም የሚያወራ ነው። ከየት ነው በቃ ህጉን ያነበብኩላችሁ፣ ሩሎችን እዚህ ጋር አውጥቼ ያነበብኩላችሁ። ባለቤቱ እና ማይክ ቬን ይባላል። የፖፖ ላይቭ ባለቤት ማይክ ቬን ይባላል። እና ይሄ ነው በቃ ያለው ነገር። ጀስት አታወሳስቡት እና በደንብ በርታችሁ ስሩበት። ይህን ቤት ፎሎ ሰብስክራይብ ያላደረጋችሁ ሰዎች ሰብስክራይብ እያደረጋችሁ ይሄ ቪዲዮ ለሰዎች እንዲደርስ በአክብሮት ነው በጣም እማጸናችኋለሁ። እና ሼር አድርጉልኝ፣ ላይክ አድርጉልኝ። እንደ መጀመሪያ ጀማሪም ነኝ እኔ ዩቲዩብ ለመስራት ወይም ደግሞ ቲክቶክ ይህንን ቪዲዮ ለመስራት ዓላማ ኖሮኝ አይደለም። በጣም ሰዎች የሚናገሩት ነገር በጣም አእምሮዬን እየነካው ስለሆነ ይህን ቪዲዮ ልሰራላችሁ ዓላማ አድርጌ ተነስቻለሁ። እና በደንብ በርትታችሁ ስሩ፣ ተስፋ አትቁረጡ። ሁላችሁም ያለውን ነገር ከዚህም ሰፋ ያለ መረጃ ሳገኝ ደግሞ ጠለቅ ተብሎ መወራት ከተፈለገ አወራለሁ፣ ችግር የለውም። ከዚህ በኋላ ምንም አይነት ጥያቄ ያለው ሰው እኔ መጥቶ ሊጠይቀኝ ይችላል። ስለ ፖፖ ያልገባችሁን ነገር ያልተረዳችሁት ነገር ሲኖር እኔ ጋር መታችሁ ጠይቁ። እኔ አለው ሁሌም ዩቲዩብ ላይም በኮመንት ጻፉልኝ። ቲክቶክ ላይም ይህን ቪዲዮ እየቆራረጥኩ ስለምለቅ እዛም መጠየቅ ትችላላችሁ። እና ሌላኛው ደግሞ ከኔ ጋር አብራችሁ መስራት የምትፈልጉ ልጆችም ካላችሁ ከዚህ በኋላ ደግሞ ይህን አፕ እንዴት ነው የምንከፍተው፣ እንዴት ነው የምንሰራው የሚሉ ቪዲዮች ሁሉ በጣም ብዙ ነገር ስለምሰራ እዚህ ጋር ስልክ አስቀምጥላችኋለሁ ከእንትን ላይ ማለት ነው። ስልክ ሳስቀምጥላችሁ በዛ ስልክ እኔ ማናገር ትችላላችሁ። ፕሮፋይሌን ዩቲዩብን ፕሮፋይል ነክታችሁ ስትገቡ የኔ ስልክ ቁጥር አለ። በቴሌግራም ሀይ በሉኝ፣ ከፈለጋችሁ ደውሉልኝ እና አናግሩኝ። ያለውን ነገር ጅስት እየተረጋጋን የምንቀጥልበት ሲስተማቲክ መንገድ ነው የምንፈጥረው። ቲክቶክ ላይም እንደዚሁ ስልክ ቁጥሬን ያስቀምጥላችኋለሁ። እኔም ከኔ ጋር አብራችሁ ቤተሰብ እንደዚህ ፋሚሊ ሆናችሁ መስራት የምትፈልጉ ልጆች ኤኒታይም እኔም ልታናግሩኝ ትችላላችሁ ማለት ነው። ሁላችሁንም በጣም ወዳችኋለሁ፣ አከብራችኋለሁ። ለዛሬው ሰላም ሆኖልኝ እላችኋለሁ።